ለዚህ የጤና ተመራቂ ተማሪዎች ቦታችሁን ያዙልና ቀጥ ያላችሁ ሻማ ማጡ ሊቀጣጠል ድረስ ያቋጥል ስለሚችል እንግዲህ የዛሬው የምረቃ ስነስርዓት ምን ልዩ ያደርገዋል ወደሚለው እንሄዳለን። የዛሬው የምረቃ ስነስርዓት ልዩ የሚያደርገው ሶስት ጉዳዮች አሉ። የመጀመሪያው በአምረፍ ድጋፍ በሚድዋይፈሪ ለመጀመሪያ ጊዜ የተመረጡ ተማሪዎች መኖራቸው፣ በሁለተኛ በዩኒሴፍ ድጋፍ ከሪፊውጂ ተማሪዎች ከመደበኛው ፕሮግራም ተማሪዎች ጋር የተመረጡ ተማሪዎች ለመጀመሪያ ጊዜ በመኖራቸው እና በሶስተኛና በመጨረሻ ደረጃ የዓለም አቀፍ ወረርሽኝ የሆነውን ኮቪድ-19 ኮሮና ቫይረስን እየተዋጋችሁ በብዙ ፈተና ጨርሳችሁ እዚህ መድረሳችሁ ልዩ የምረቃ ፕሮግራም ያደርገዋልና እንኳን ደስ ያላችሁ ይላል።